ሰላም ጤና ይስጥልኝ እንደምን አላችሁ? መንገሻ እባላለሁኝ ማለት ነው። እንግዲህ በዚህ ተከታታይ ቪዲዮ ላይ አጠቃላይ የዲያሪ ኮኦፐሬቲቭ ኢንፎርሜሽን ማኔጅመንት ሲስተም ስራቸውን ለማሳለጥ ወይንም ለማቅለል ኤፊሽንት እንዲሆን ብለን ያዘጋጀ ነው ዌብ አፕሊኬሽን አለ። ይሄን አፕሊኬሽን እንዴት ነው የሚሰራው፣ በምን መልኩ መስራት ይችላል የሚለውን እንግዲህ ለማየት ነው በዚህ የመጣ ነው ማለት ነው። እዚህ ቲዩቶሪያል ላይ እንግዲህ በየስቴፑ ምናልባት በአንድ ቪዲዮ ብቻ ሳይሆን በተከታታይ ቪዲዮዎች አጠቃላይ እንዴት መጠቀም እንችላለን የሚለውን ነገር በደንብ አብራርተን እናስቀምጣለን ማለት ነው። እንግዲህ እዚህኛው ላይ እንደ ኤግዛምፕል የአንዱን ኮኦፐሬቲቭ ስም እንወስዳለን ማለት ነው። ለምሳሌ ቁራስማ ዲያሪ ኮኦፐሬቲቭ ኢንፎርሜሽን ማኔጅመንት ሲስተም ነው የሚለው። ይሄንን ወደ ተግባር ቀይረን እንዴት ነው የሚሰራው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ ወደ መጀመሪያው ስንመጣ የምናያቸው ነገሮች ምን ምንድን ናቸው የሚለውን ነው። መጀመሪያው ላይ ስንመጣ እንግዲህ ስለ ሲስተሙ ምንድን ነው የሚለውን ነገር እናያለን። ሲስተም ኦቨርቪው፣ ፐርፐዙ፣ ለምንድን ነው ይህ ሲስተም ያስፈለገው፣ ጥቅሞች ምንድን ናቸው፣ ምን አይነት ኦፕሬሽኖች ላይ ፎከስ ያደርጋል የሚለውን ነገር እናያለን። በሁለተኛ ደረጃ ሲስተም አርኪቴክቸር ኤንድ ሴኩሪቲው ምን ይመስላል የሚለውን ደግሞ ሴሽን ማኔጅመንት፣ ሎጊን ሴኩሪቲ ኤንድ ሬት ሊሚቲንግ ያለው ማለት ነው። ይህኛው ሲስተሙን ሴኪዩር ለማድረግ ያሉት ነገሮች ናቸው። ኤንድ ኦልሶ ሮል ቤዝድ አክሰስ ኮንትሮል ነው የምናየው። እንግዲህ ወደ 5 የሚደርሱ ዩዘር ታይፖች ወይም ሮሎች ይኖራሉ ማለት ነው። እያንዳንዱ ሰራተኛ እዛ ላይ ሲገባ ምን አይነት ሮል አክሰስ ያደርጋል፣ ምን አይነት ሮል ይሰጠዋል፣ እዛ ሮል ላይ ደግሞ ምን ነገሮች ይገኛሉ የሚለውን ነገር እናያለን ማለት ነው። ከዛ ውጭ ደግሞ ፐርሚሽን ማትሪክስ አለ፣ ሮል ዲፊኒሽኖችም አሉ ማለት ነው። እነዚህን እናያለን። ምናልባት የእያንዳንዱን ሪሶርስ እንፈቅዳለን፣ የተፈቀደለትን ሪሶርስ ብቻ ዩዘሩ አክሰስ ያደርጋል ማለት ነው። እንዴት ነው እሱ የሚሰራው የሚለውን ነገር አጠቃላይ ያለው ኦፕሬሽን እናያለን ማለት ነው። ሌላኛው ስለ ሲስተም ሪኳየርመንት እናያለን። ምናልባት ሲስተም ሪኳየርመንት ምንድን ነው የሚለው እናያለን። ሎጊን ፕሮሰስ፣ ሎጊን ለማድረግ ምን ማድረግ አለብን የሚለውን ኤንድ ዳሽቦርድ ኦቨርቪው አለ። ስለዚህ እነዚህን ነገሮች እናያለን ማለት ነው። አሁን ይሄ እንደ ቴብል ኦፍ ኮንቴንት ነው እዚህ ጋር ያዘጋጀ ነው። ወደ ዋናው ስንመጣ እንግዲህ ዋትስ ኪዩዲሲአይኤምኤስ ነው የሚለው። እንግዲህ ኢዝ ኤ ኮምፕሬሄንሲቭ ዌብ ቤዝድ አፕሊኬሽን ፎር ስትሪምላይኒንግ ዲያሪ ኮኦፐሬቲቭ ኦፕሬሽንስ ነው። እንግዲህ ሲስተም የተዘጋጀው የኮኦፐሬቲቭን ስራ ለማቅለል፣ ምቹ ለማድረግ፣ መረጃዎችን በተደራጀ አግባብ መዝግቦ ለመያዝ። ምክንያቱም እንደኛ ሀገር ብዙም ያልተለመደ ግን በጣም ወሳኝ የሆነ ኮንሴፕት ምንድን ነው? ምንም ነገር እንወስን ምንም በመረጃ ላይ ተመስርተን ነው። ስለዚህ መረጃችንን በአግባቡ ሪከርድ አድርገን መያዝ እንደው ከሌላውም በላይ በጣም ትልቅ ነገር ነው እና መረጃውን ዌብ ቤዝድ በሆነ አፕሊኬሽን የምንይዝበት ነው ማለት ነው ይሄ ሲስተም። ሌላኛው ኮር ፋንክሽን ሰፖርትድ ነው የሚለው። ምናልባት እዚህ ሲስተም ላይ ኮር የምንላቸው ስራዎች ምንድን ናቸው? ምናልባት በኮኦፐሬቲቭ የሚሰራው ስራ የመጀመሪያው ሚልክ ኮሌክሽን ነው። ስለዚህ ሚልክ ኮሌክሽን ካለ ዴይ ቱ ዴይ ያንን የሚልክ ኮሌክሽን መረጃ ይመዘግባል። ኤንድ ሰርቪስ ትራኪንግ አክሮስ ኦል ኤምሲሲ ኤንድ ኤምሲፒ ነው የሚለው። ሰርቪስ በሚሰጥባቸው ቦታዎች ላይ የሰርቪስ አይነቶችን ምን አይነት ሰርቪስ በምን አይነት መንገድ ተሰጠ የሚለው፣ ለምሳሌ በክሬዲት ሊሆን ይችላል፣ በካሽ ሊሆን ይችላል፣ በምን አይነት መንገድ
አገልግሎት ተሰጠ የሚለውን ይመዘግባል። አባልና አባል ያልሆኑ ወተት አቅራቢዎችን ይመዘግባል። እንዲሁም ከእነሱ ጋር ተያይዞ ያሉትን መረጃዎች በቀላሉ ማኔጅ ማድረግ ያስችላል ማለት ነው። ለምሳሌ አባል የምንላቸው በአባልነት ደረጃ ተመዝግበው የተቋሙ ወይም የኮኦፕሬቲቭ አባል ሆነው ሼር ገዝተው ያላቸውን ነገር በሙሉ እዛ ላይ የሚሳተፉ ከሆነ ያ አባል ናቸው። ስለዚህ እንደ አባልነታቸው ሙሉ መረጃቸውን ይዘን ወደ ድርጅቱ ላይ እንመዘግባለን ማለት ነው። በሌላ መንገድ ደግሞ ወተት እያቀረቡ ያሉ ነገር ግን አባል ያልሆኑ ሲገኙ ደግሞ እነሱንም ምን እናደርገዋለን? እንመዘግባለን ማለት ነው። ይህን ይመዘግባል ሲስተሙ ላይ። ለምንድን ነው የምንመዘግበው? እንግዲህ እነዚህ አባል ሳይሆኑ ግን አክቲቭሊ ፓርቲሲፔት የሚያደርጉ ከሆነ በየጊዜው ወተት የሚያመጡ ከሆነ የተለያዩ ሰርቪሶችን ለምሳሌ ሰርቪስ የምንለው መኖ ሊሆን ይችላል፣ ቢዶኒ የመሳሰሉት ነገሮች ከተቋሙ ወይም ከኮኦፕሬቲቭ አገልግሎት እያገኙ ከሆነ ዋይ ለምን ወደ ሜምበር አናመጣቸውም የሚለውን መረጃ አግባቡ ለማየትና በደንብ ተረድቶ ወደ አባልነት ለማምጣት ሲባል ነን ሜምበር ሬጅስትሬሽን ኤንድ ማኔጅመንት አለው ማለት ነው። ከአባል ካልሆኑ ግለሰቦች ሲስተሙ ላይ ይመዘገባሉ። ከተመዘገቡ በኋላ ደግሞ መቼ ነው ወተት እያመጡ ያሉት፣ ምን አይነት ሰርቪስ ይወስዳሉ የሚለውን እያንዳንዱን ነገር ሲስተሙ ይመዘግባል ማለት ነው። ሌላኛው ፋይናንሻል ኦፕሬሽንስ ነው። ሌላኛው እንግዲህ የምናየው ፋይናንሻል ኦፕሬሽን ነው። ፋይናንሻል ኦፕሬሽን የምንለው የተለያዩ ፓይመንቶችን ፕሮሰስ ያደርጋል። ክሬዲት ማኔጅመንት አለው። ለምሳሌ ቅድም እንዳለው ሰርቪሶችን ብዙ ጊዜ የሚወስዱት በክሬዲት ነው። በክሬዲት ከወሰዱ በኋላ ወተት ሲሞላላቸው ወይም ወተት በወር ውስጥ ያመጡና ወይ በ15 ቀን ውስጥ ያመጡና ክፍያው ሊከፈላቸው በሚል ሰዓት ከሰበሰቡት ወተት ላይ በክሬዲት የወሰዱት ይቀነሳል ማለት ነው። ስለዚህ ያንን ራሱ ፕሮሰስ የሚያደርግ ሲስተም ነው ማለት ነው። ሌላኛው ኢንቨንተሪ ኤንድ ሚልክ ሴል ትራኪንግ አለው። ኢንቨንተሪ በአግባቡ ይይዛል እያንዳንዱን መረጃ። ለምሳሌ ወተት በየቀኑ የሚገባውን ወተት ይመዘገባል። ያ ወተት እስካልተሸጠ ድረስ እዛው ኢንቨንተሪ ላይ ይቀመጣል። ስለዚህ አቬሌብል የሆነውን የወተት መጠን በሲስተሙ ላይ ያሳያል ማለት ነው። ሌላኛው ሚልክ ሴል ትራኪንግ ቱ ከስተመር አለ። ለከስተመሮች ወተት በምንሸጥበት ሰዓት ያንንም ይመዘግባል ማለት ነው። ሌላኛው ደግሞ በጣም በደንብ ሊያቀል የሚገባው ነገር ሪፖርት ኤንድ አናላይቲክ ፎር ዲሲሽን ሜኪንግ ያለው ማለት ነው። እንግዲህ ሪፖርት ብዙ ጊዜ የተለመደው ምንድነው? ሪፖርት በሚጠየቅበት ሰዓት ወይንም ሪፖርት ማቅረብ ባለብን ሰዓት ከኋላ የሰራናቸውን ስራዎች እየለቀምን እናዘጋጃለን ማለት ነው። ስለዚህ ይህም በምናዘጋጅበት ሰዓት በጣም ጊዜ ኤንድ ኢፈርትም በጣም ይወስዳል ማለት ነው። ሁለተኛ ለተለያዩ ስህተቶች ያጋልጠናል ማለት ነው። ስለዚህ ያንን ለመከላከል ራሱ አውቶሜትድ በሆነ መንገድ እኛ በመረጥንለት ቀን ባውንደሪ መካከል ወይንም ቀን ሊሆን ይችላል ወይም በየጣቢያቸው ፍሊተር ልናደርገው እንችላለን። በአስቀመጥነው ክራይቴሪያ መሰረት ሪፖርት አናላይዝ አድርጎ ያሳየናል ማለት ነው። ስለዚህ ዋና የምንላቸው በሲስተሙ ላይ የተካተቱ ነገሮች እነዚህ ናቸው ማለት ነው። እነዚህ ነገሮች ዋና የምንላቸው በሲስተሙ ላይ የምናገኛቸው ነገሮች ናቸው። እንግዲህ ጥቅሙ ምንድነው ካል ሚኒማይዝ ማኑዋል ኢፈርት ኤንድ ፔፐር ወርክ ነው። በወረቀት የምንሰራውን ነገር ያስወግዳል። ሚኒማይዝ ማኑዋል ኢፈርት፣ ይሄ ማኑዋል ኢፈርት የምንለው እንደዚሁ ትራዲሽናል በሆነ መንገድ የምንለፋውን ብዙ ጊዜ የሚወስድብንን ነገር ያስወግዳል ወይም ይቀንሳል ተብሎ ይገመታል። ኤንድ ሪዲዩስ ዳታ ኢንትሪ ኤረር ኤንድ ኢንኮንሲስተንሲ ማለት ነው። ሌላኛው ደግሞ በጣም አስፈላጊ የሚሆነው ነገር ዳታ ኢንትሪ ኤረር ምን ያደርጋል? ያስወግዳል ማለት ነው። አንዳንድ ጊዜ አባል ያለን አባል ምን አይነት አባል ነው ያለውን ስታተስ በደንብ የሚያሳይ መረጃ ላይኖረን ይችላል።
ወረቀትም ላይ ብንመዘግብ ማለት ነው። ስለዚህ ይሄ ደግሞ ለተለያዩ ስህተቶችም ያጋልጣል ማለት ነው። ወይም ስላለን አባል ምንነትም አናቅም ማለት ነው። ስለዚህ እዚህ ላይ ሲስተሙ ላይ በቀላሉ ስለ አባሉ ሙሉ መረጃ ስለሚመዘገብ ያ የተመዘገበው መረጃ በየጣቢያውም ሊሆን ይችላል በማንኛውም ቦታ ላይ ኮንሲስተንት በሆነ መንገድ ስለሚቀመጥ ሌላ የሚቀየር ነገር ስለማይኖር ምናልባት አፕዴት አስፈላጊ ሲሆን አፕዴት ይደረጋል እንጂ ከዛ ውጪ የሚቀየር ነገር ስለሌለው የተለያዩ ኤረሮችን ያስወግዳል። ኤንዶርሶ ደግሞ የኢንኮንስታንስ የሆነው ለምሳሌ ከሌ አበበ ከሌ ነው ያለው ኢንፎርሜሽን ሌላ ነው፣ ሌላ ሰው ስንጠይቅ ከሌ እንደዚህ ነው ያለው ኢንፎርሜሽን ሌላ ነው የሚባል ነገር አይኖርም ማለት ነው። ምክንያቱም ቶታሊ አንዴ ከተመዘገበ ያንን መረጃ የሚፈለግበት ቦታ ላይ አክሰስ ይደረጋል። የተለየ መረጃ አይኖርም። አንድ ቋት ውስጥ ያለውን መረጃ ስለሆነ ማየት የሚቻለው ኮንሲስተንት እንዲሆን ያደርገዋል ነው። ሌላኛው ኢንሃንስ ኦፕሬሽናል ኤፊሽንሲ ነው። የኦፕሬሽናል ኤፊሽንሲያችንን በጣም ያሻሽላል። እንግዲህ የምንሰራቸውን ስራዎች በሙሉ ያቀልልናል፣ የኮኦፕሬቲቭንም አቅም ያሳድጋል ተብሎ ይታሰባል ማለት ነው። ሌላኛው እንግዲህ የምናየው ነገር ቢኖር ሲስተም አርኪቴክቸር ኤንድ ሴኩሪቲ ነው። ወደ ሲስተሙ ስንገባ ምን አይነት አርኪቴክቸር አለው ኤንዶልሶ ከሴኩሪቲ አንጻር ምን ኢምፕሊመንት አድርጓል የሚለውን ነገር ነው የምናየው ማለት ነው። እሱ ጋር ስንመጣ እንግዲህ ሴኩሪቲ ፍሬምወርክ ላይ ስንመጣ የመጀመሪያው ሴሽን ማኔጅመንት አለው፣ በሌላ በኩል ደግሞ ሎጊን ሴኩሪቲ አለው ማለት ነው። ሎጊን ሴኩሪቲ አለው። እንግዲህ ሴሽን ማኔጅመንት ላይ ስንመጣ ሴሽን የምንለው ምንድነው? ወደ ሲስተሙ ገብቶ እየተጠቀመ ያለው አክቲቭሊ እየተጠቀመ ያለን ሰው ሲስተሙ ዲቴክት ያደርጋል። ማን ነው እየተጠቀመ ያለው የሚለውን ያውቃል ማለት ነው። ስለዚህ እሱን እንዴት ነው ማኔጅ የሚደረገው የሚለው ነገር አለ። እሱ ላይ ስንመጣ አውቶ ሎግ አውት አፍተር 60 ሚኒትስ ኦፍ ኢንአክቲቪቲ ኮምፒውተራችን ላይ ሎጊን አድርገን ወደ ሲስተሙ ገብተን ነገር ግን ትተነው ወተን ሊሆን ይችላል። ኦር ደግሞ ሌላ ስራ ይዘን ሲስተሙ ግን ኦልሬዲ ገብተናል ማለት ነው። ስለዚህ በዛን ሰዓት ሌላ ሰው መጥቶ እዛ ላይ የሌሎች አክቲቪቲዎችን ቢሰራ ወይም ሌላ ሊሆን ይችላል ወይም ትክክል የሚሆን ቢሰራ በዛ ሎጊን ባደረገው ሰውዬ ስም ነው የሚመዘገበው እና የሰራው ማን ነው ቢባል ያ ሰውዬ ነው። ስለዚህ ያ ነገር እንዳይፈጠር በተወሰነ መንገድ ለመከላከል ተብሎ በየ60 ሚኒቱ እኛ ሎጋውት ባንለው እንኳ ራሱ ዘግቶ ይወጣል ማለት ነው። ይሄኛው ምናልባት ካልተፈቀደላቸው ሰዎች ለመከላከል ይረዳል ማለት ነው። ሌላኛው ሴሽን ትራኪንግ አለው ማለት ነው። ሴሽን ትራኪንግ ወደ ሲስተሙ ገብቶ እየተጠቀመ ያለው ማን ነው፣ በማንኛው ዩዘር ነው እየተጠቀመ ያለው፣ ኤንዶልሶ አይፒውን እየተጠቀመበት ያለው ኮምፒውተር አይፒ አድሬስን ኤንዶልሶ ሎጊን ታይሙን መቼ ነው ገብቶ ወደ ሲስተሙ የገባው የሚለውን ማሳየት ይችላል ማለት ነው። ሌላኛው ተርሚኔትድ ሴሽንስ ሎግድ ሰፓሬትሊ። አንዳንድ ጊዜ ወደ ሲስተሙ ስንገባ አት ዘ ሴም ታይም የተለያየ ዲቫይስ ላይ በአንድ ዩዘር መገባት የለበትም። አንድ ሰው ነው አንድን ዩዘር መጠቀም ያለበት። እሱም መጠቀም የሚችለው አት ዋን ታይም አት ኤ ታይም ወይ ኮምፒውተር ላይ ወይ ኮምፒውተር አንድ ላይ ወይ ኮምፒውተር ሁለት ላይ አንድ ሴሽን ብቻ ነው ሊኖር የሚገባው ማለት ነው። ምክንያቱም ለምሳሌ በስልኩ የሚጠቀም ከሆነ ኮምፒውተር ላይ ምንም አይሰራለትም ማለት ነው። ስለዚህ በስልኩ ሲገባ ኮምፒውተር ላይ ያለው አውቶማቲካሊ ሎግ አውት ሆኖ ይወጣል ማለት ነው። ምክንያቱም ሳይታወቅ እንኳ የሆነ ሰው የራሱ እየተጠቀመ በሱ አካውንት ሌላ ሰው እንኳ ቢገባ ያው ችግር ሊፈጥር ይችላል ማለት ነው። ስለዚህ ይህን ችግር ለማስወገድ ሰፓሬት ነው ማለት ነው። ለምሳሌ ስልኩ ላይ ከገባ ሌላ ዲቫይስ ላይ ለመግባት ሲሞክር ከሱ ላይ ይወጣል ማለት ነው። ስለዚህ አንድ ዩዘር መጠቀም የሚችለው በአንድ ሴሽን ብቻ ነው ማለት ነው። በአንድ ዩዘር 2-3 ሰው መጠቀም አይችልም ማለት ነው። 2-3 ሰው መጠቀም አይችልም ማለት ነው። ስለዚህ ሰፓሬትሊ ነው ሎጊን ሊያደርግ የሚችለው። ሌላኛው ሴሽን ኢረር ካለ ወይንም
ሴሽን ተርሚኔትድ ኦር ሴሽን አለው። እነዚህ አውቶማቲካሊ ያው እኛ ጥለናቸው በሰዓት ሊፈጠሩ የሚችሉ ነገር ናቸው ማለት ነው። ሌላኛው ሲንግል አክቲቭ ሴሽን ፎርስድ ፐር ዩዘር ነው። እንግዲህ ያው በየሴሽኑ ያው ቅድም እንዳልነው አንድ ሲንግል ዩዘር መጠቀም ይኖርበታል። ከዛ ውጭ ከሆነ ግን ሌላውን ሎጋውት አድርጎ እንዲወጣ ያስገድደዋል ማለት ነው። እዚህ ጋር እንግዲህ ያስቀምጥነው ሴሽንን በሚመለከት ነው ማለት ነው። ወደ ሎጊን ላይ ስንመጣ እንግዲህ ወደ ሲስተሙ ለመግባት ሎጊን አለ። ወደዛ ሎጊን ስንመጣ ማድረግ አለብን መጀመሪያው ማክሲመም 5 ሎጊን አቴምፕት ኢን 15 ደቂቃ ውስጥ ቢያንስ 5 ጊዜ የተሳሳተ ሙከራ እናደርግ እንችላለን። ከዛ ውጭ ግን ከሆነ ለ30 ደቂቃ እንዳንገባ ይከለክለናል። ለምን? መቼም ትክክለኛ ዩዘር ኔም እና ፓስዋርድ አለው። የመጠቀሚያ ስሙም መጠቀሚያ የለንም ሰውየው በደንብ ማወቅ አለበት። የሚጠቀምበት ሰው አለበት። ይህንን ነገር በደንብ ሳያውቀው ወደ ሲስተሙ ለመግባት ዝም ብሎ ገስ እያደረገ ከሆነ 15 ደቂቃ ውስጥ 5 የተሳሳተ ሙከራ ካደረገ ብሎክ ያደርገዋል። the IP block after limit exceeds ሙከራ አይፒው ኮምፒውተሩን ብሎክ ያደርጋል ማለት ነው፣ ወደዛ ሲስተም እንዳይገባ። ስለዚህ ይሄኛው ለጠቅመናል። የተሳሳተ ዩዘር እንደዚህ በተለያየ ዩዘር ኔም እና ፓስዋርድ እየሞከሩ ወደ ሲስተሙ ለመግባት የሚፈልጉ ሰዎች ይላል ማለት ነው። ሌላኛው ኢንፑት ሎግድ ዊዝ አይፒ አድሬስ ኤንድ ታይም ስታምፕ። እያንዳንዱ የተሳሳተ ሙከራ ሴሽን ቴብል አለው፣ እዛ ላይ ይመዘገባል። እዛ ላይ ከተመዘገበ ደግሞ በማይ ዩዘር ለመግባት እየተሞከረ ነበረ የሚለውን ፎር ሴኩሪቲ ፐርፐዝ እዛ ላይ መዝግቦ ያሳየናል። ሌላኛው ፓስዋርድ በተመለከተ ነው። እንግዲህ ፓስዋርድ ሚኒመም 8 ካራክተር መሆን አለበት። በእነዚህ 8 ካራክተሮች ውስጥ ግን አፐር ኬዝ፣ ሎወር ኬዝ፣ ነምበር እና ስፔሻል ካራክተር የምንላቸውን ነገሮች ወደ ሲስተሙ ለመግባት እንደዚሁ ለምሳሌ የተለያዩ ለማድረግ ሰዎች ለማድረግ ቢሞክሩ በጣም ከባድ ማለት ምን ማድረጊያው ኬዝ መሻራተ ከተምንበት አሜን ነው እንደዚህ ይኖራሉ። ስለዚህ ባትሞክር እንኳን ለመግባት የሚሞክር እንኳ
ዲሞክራሲ ይወስድበታል ተብሎ ይታሰባል እና በየ90 ቀኑ ፓስዋርዳችንን ብንቀይር የተሻለ ማለት ነው። ይሄ ሲስተም እንደ ሪኮመንዴሽን እንደ ስታንዳርድ ስንል ወይም አንአውቶራይዝድ አክሰስ እንዳይኖር ማለት ነው። ያለው ነገር ሮል ቤዝድ አክሰስ ኮንትሮል ነው። እንግዲህ ሮል ቤዝድ አክሰስ ኮንትሮል የምንለው ምንድን ነው? ለምሳሌ እዚህ ላይ ካሉ ሮሎች መካከል እዚህ የተዘረዘሩ ለምሳሌ አለ፣ ፋይናንስ ኦፊሰር አለ፣ ፊልድ ኦፊሰር አለ፣ ፐርቸዘር አለ። ስለዚህ እነዚህ የተለያዩ የስራ ኃላፊነት ያለባሉ እዚህ ሲስተም ላይ የሚጠቀም እነዚህ ልክ ሲገቡ እያንዳንዱ ነገር ማንኛውንም አክሰስ የማድረግ ስልጣን አይኖራቸውም ማለት ነው። ምክንያቱም ሲስተሙ ዲዛይን ሲደረግ ለእያንዳንዱ ሰዎች እንደየ ሮል ቤዝ አባል ፊቸሩ ብቻ አክሰስ ማድረግ ይችላል፣ ሌሎቹን አክሰስ ማድረግ አይችልም ነው። ስለዚህ እንደዚህ እያደረገ ሁሉም ዩዘሮች አይሰጥም፣ እንደየሚናቸው ተለይቶ ነው የሚሰጠው ማለት ነው። ስለዚህ ሲስተሙም ይሄንትን ለማድረግ ሮል ቤዝድ አክሰስ ኮንትሮል ነው። ለምሳሌ እዚህ ላይ ስንመጣ ሱፐር አድሚን ፉል ኮንትሮል አለው። ፉል ኮንትሮል አለው ማለት እንግዲህ ሲስተሙ ዋና ባለስልጣን ነው ማለት ነው። እንግዲህ አድሚኑንም መፍጠር አድሚን የሚፈልገውን ነገር እንዲጠቀም እንዳይጠቀም የማድረግ የመከልከል የመፍች በተለይ ከፐርሚሽን ጋር ያሉ ነገሮች ለው ነው። ስለዚህ ስልጣን ነው ከኪው ስለዚህ ምን ሊያደርግ ይችላል? ማንኛውን ሪሶርስ ማንኛው ዩዘር ይጠቀም፣ አድሚኑ ምን ይጠቀም፣ ምን አይነት ሪሶርሶችን አክሰስ ያደርግ፣ እንደርሶ ፊልድ ኦፊሰሩ ምን አይነት ሪሶርሶችን ነው አክሰስ ማድረግ ያለበት፣ ምን ነው ማየት ያለበት፣ ምን ሪከርድ መመዝገብ ይችላል ወይስ አይችልም የሚለውን እያንዳንዱን ነገር እዚህ ላይ ምን ማድረግ ይኖርበታል? ኮንትሮል ማድረግ ይኖርበታል ማለት ነው። ሌላኛው ደግሞ ኦዲት ሎግ ኤንድ ሴሽን ይላል። እነዚህ ነገሮች በደንብ ኮንትሮል ያደርጋል። ኦዲት ሎግ የምንለው አለ። ለምሳሌ ሴሽንን ማገብቶ የጠቀመን የሚለውን ያያል። እንደርሶ እያንዳንዱን ለምሳሌ ማድሌት አደረገ፣ ማክሬት አደረገ፣ ማአፕዴት አደረገ የሚለውን ነገር የማየት የመቆጣጠር ስልጣን አለው ማለት ነው። ሌላኛው ዳታቤዝ ባክአፕ ኤንድ ሪስቶር ያደርጋል። ዳታቤዙን ምናልባት በተለያየ መንገድ በተለይ በሎካል የምንጠቀም ከሆነ ለተለያዩ አደጋዎች ሊጋለጥ ስለሚችል ባክአፕ ያስፈልጋል እና ባክአፕ ይይዛል ማለት ነው። ስለዚህ እነዚህ ነገሮችን በሱፐር አድሚኑ በኩል ይሰራል ነው። በአድሚኑ በኩል ስንመጣ ደግሞ እያንዳንዱ ሲስተም ላይ ያሉ ኦፕሬሽኖችን ይሰራል። እያንዳንዱን ኦፕሬሽናል የሆኑ ነገሮች ሱፐር አድሚን ሲስተሙን እና ዩዘሩን በሚመለከት ነው። ሲስተሙ ላይ በተለይ ከሴኩሪቲ አንጻር ሞር ፎከስ አድርጎ የሚሰራ ሲሆን አድሚኑ ደግሞ በተለይ የሚሰሩትን በተቋሙ የሚሰሩትን ስራዎችን ነው በደንብ
ሊሰራ የሚችለው። ለምሳሌ ኤምሲሲ እና ኤምሲፒ ወይም ሚልክ ኮሌክሽን ፖይንት እና ሚልክ ኮሌክሽን ሴንተሩን የመፍጠር ኤንድ ሜምበሮችን ማኔጅ የማድረግ ሚልክ ኮሌክሽን ሪካርድ የማድረግ ሴል ፕሮሰስ የማድረግ ፋይናንሻል ኦፕሬሽኖችን ሪፖርቶችን ጀነሬት የማድረግ ስራዎችን እያንዳንዱን ነገር ይሰራል ማለት ነው። ወደ ፋይናንስ ኦፊሰር ስንመጣ ደግሞ እንደ ስራው የሚጠበቅበትን ነገሮች ይሰራል። አባላቶችን ሊያይ ይችላል። ፕሮሰስ ሚልክ ሊያደርግ ይችላል። ክሬዲቶችን በደንብ ክሬዲት ሊያደርግ ይችላል። ፔሮል እና ፓይመንቶችን ፕሮሰስ ሊያደርግ ይችላል። ፋይናንሻል ሪፖርቶችን ጀነሬት ሊያደርግ ይችላል። ስለዚህ እነዚህ ስራዎች በፋይናንስ ኦፊሰሮች በኩል ክፍት ናቸው ማለት ነው። ሌሎች ነገሮች አላስፈላጊ የሆኑ ነገሮች ደግሞ ከሱ አይኖሩም ማለት ነው። ፊልድ ኦፊሰር እና ፐርቸዘር አካባቢ ስንመጣ ደግሞ ፊልድ ኦፊሰር የተለያዩ ሜምበሮችን በተለይ ፊልድ ላይ ስለሚውል ወይም ከገበሬዎቹ ጋር ወይም ከአባላቶቹ ጋር ብዙ ጊዜ ስለሚገናኝ አባላቶችን ሊመዘግብ ይችላል። ወተት ይሰበስባል። የተለያዩ ሰርቪሶችን ለአባላት ይሰጣል። ስለዚህ እነዚህ ነገሮች ለፊልድ ኦፊሰሩ ክፍት ናቸው። ፐርቸዘር በተለይ ከአኒማል ፊድ ጋር ተያይዞ ያሉ ስራዎችን ወይም ለሜምበሮች የሚሰጡ ሰርቪሶችን ሪከርድ ሊያደርግ ስለሚችል ከሰርቪስ ጋር ተያይዞ ያሉትን ሪሶርሶች ማየት ይችላል ማለት ነው። እንደርሶ የሚመለከተውን ሪፖርት ሊያይ ይችላል ማለት ነው። ጀነራሊ ሲስተሙ ሮል ቤዝድ አክሰስ ኮንትሮል ይኖረዋል ነው። እዚህ ጋር እንግዲህ ያለው ሱፐር አድሚን እንግዲህ ያው ዩዘር ማኔጅመንት፣ ሮል ማኔጅመንት፣ ሴኪዩር ሎግ፣ ባክአፕ፣ ሲስተም ኮንፊግሬሽን የመሳሰሉት ነገሮችን ይሰራል። አድሚን ፉል ኦፕሬሽናል አክሰስ ይኖረዋል ነው። ለምሳሌ ኤምሲሲ እና ኤምሲፒ ሜምበሮችን ከሚልክ ጋር ተያይዞ ያለውን ከሰርቪስ ጋር ከሽያጭ ጋር ከፋይናንሻል ሪፖርቶችንም የመሳሰሉትን ነገሮች ማየት ይችላል። ፊልድ ኦፊስ ፋይናንስ ኦፊሰር ላይ ስንመጣ ሚልክ ሴል፣ ክሬዲት፣ ፓይመንት፣ ፔሮል የመሳሰሉትን ነገሮች ይሰራል። ፊልድ ኦፊሰር ላይ ስንመጣ ደግሞ ዳታ ኢንትሪ ነው። ብዙ ጊዜ ዳታ ይመዘግባል ነው። ሬጂስተር ሜምበር ኦር ነን ሜምበር፣ ሪከርድ ሚልክ ኮሌክሽን፣ አድ ሰርቪስ ዊዝ ሊሚትድ ሪፖርት ነው። የሚመለከተውን ሪፖርት ብቻ በተፈቀደለት ጣቢያ ላይ የማየት ድርሻ ይኖረዋል ማለት ነው። ፐርቸዘር ላይ ስንመጣ በጣም ናሮስት ሮል ነው። ቪው ሜምበር ኢንፎርሜሽን አኒማል ፊድ ሰርቪስ ኦንሊ ነው የሚለው። ኤንዶርሶ ክሬዲት ማየት ይችላል። ራሱ የሰጣቸውን የክሬዲት መረጃዎች ማየት ይችላል ማለት ነው። ፔሮል ነን ሜምበር ካን ኦንሊ ፓይ ካሽ ክሬዲት ሰርቪስ አር ፎር ኮኦፐሬቲቭ ሜምበርስ ኦንሊ ነው የሚለው። በተለይ በኮኦፐሬቲቭ ውስጥ ካሉ አገልግሎት ከሚያገኙ አባላት ከሆኑ ወይም በአባልነት ተመዝግበው የሚገኙ ከሆኑ እንግዲህ ማንኛውንም አገልግሎት በክሬዲት ሊያገኙ ይችላሉ ማለት ነው። ከዛ ወተት ሰብስበው ከሰበሰቡት ወተት ላይ ተቀናሽ ይደረጋል ነው። ነን ሜምበር ከሆኑ ግን ኦንሊ ሊስተናገዱ የሚችሉት በካሽ ነው ማለት ነው። በካሽ ብቻ ይስተናገዳሉ የሚለውን ነገር ነው የምናየው ማለት ነው። ሌላኛው ሲስተም ሪኳየርመንት ነው። ሲስተም ሪኳየርመንት እንግዲህ ይህንን አፕሊኬሽን ጭነን የምንጠቀምበት ኮምፒውተር ምን ስፔኮች ሊኖሩት ይገባል ወይም ምን አይነት ስፔሲፊኬሽኖችን ሊያሟላ ይገባል የሚለው ነው። እዚጋ መጀመሪያው ሲፒዩ 2 ጊጋሄርዝ እና ከዛ በላይ ቢሆን ተመራጭ ነው። እንደ ሰርቨር የምንጠቀመው ራሙ ከ4 ጂቢ ሚኒመም ነው። ምናልባት ሪኮመንድድ የሚደረገው 8 ጂቢ እና ከዛ በላይ ቢሆን ነው። ምክንያቱም በተለያዩ ክላይንቶች አክሰስ ሊደረግ ስለሚችል መጨናነቅ እንዳይኖር ነው። ሌላኛው ሰርቨር ስቶሬጅ 50 ጂቢ ሚኒመም ሪኳየርመንት ነው፣ ግን ከ100 ጂቢ ኤስኤስዲ በላይ ቢሆን ይመረጣል። ይህም ሲስተሙን በሚመለከት የተለያዩ መረጃዎችን ለመያዝ ነው እንጂ ኮምፒውተሩ ላይ አዲሽናል የሚሰራ ስራ የሚኖር ከሆነ ስፔስ ሊያስፈልግ ይችላል። ለምሳሌ ሌሎች መረጃ የምናስቀምጥበት ከሆነ ሌላ አዲሽናል ስፔስ
ሊኖር ይገባል። ክሊያንት ራም 4 ጂቢ ይላል። እንግዲህ ምናልባት 8 በተለይ የምንጠቀመው ኦፕሬቲንግ ሲስተምም ወሳኝ ስለሆነ ራሙ ባነሰ ቁጥር እኛን ስራ ሊያንቀረፍፈው ስለሚችል የተሻለ አቅም ያለው ኮምፒውተሮችን ብንጠቀም የተሻለ ይሆናል ማለት ነው። አሁንም ክሊያንት ሲፒዩ ኤን ሞደርን ፕሮሰሰር በተለይ ኮራይ 3 እና ከዛ በላይ ያሉ ቢሆኑ በደንብ ያስጠቅሙናል፣ ወይም ይህን ስራ ሊያሰሩን ይችላሉ፣ ወይም እዚህ ሲስተም ላይ የሚሰራውን ስራ ሊያሰሩን ይችላሉ ማለት ነው። ሌላኛው ሰርቨር በሰርቨር በኩል ያው ሰርቨር ኦፕሬቲንግ ሲስተም ምናልባት ዊንዶው ሰርቨር ዊዝ አፓቼ ያስፈልገናል። ፒኤችፒ ቨርዥን 8.2 እና በላይ ያስፈልገናል። ማይስኩኤል ቨርዥን 5.7 እና በላይ ያስፈልገናል። ብሮዘር ክሮም፣ ፋየርፎክስ፣ ኤጅ የተለያዩ ብሮዘሮች ያስፈልጉናል። ኔትወርክ ስቴብል የሆነ ኮኔክሽን ያስፈልገናል። ምናልባት ይህም የሚያስፈልገን ሆስት ካደረግነው ነው። ሆስት የምናደርገው ከሆነ ያ ማለት ኢንተርኔት ተጠቅመን ከቴሌ ሰርቨር ተከራይተን እዛ ላይ የምንጭነው ከሆነ ስቴብል የሆነ ኢንተርኔት ኮኔክሽን ያስፈልገናል። ካልሆነ ግን በሎካል ሆስት የምንጠቀም ከሆነ እዚህ ጋር የዘረዘርናቸው ነገሮች ግድ ያስፈልጉናል። ዶሜን ተከራይተን እዛ ላይ የምንጭን ከሆነ ወይም እዛ ላይ ሆስት የምናደርገው ከሆነ ግን በክሊያንት በኩል የሚያስፈልጉ ነገሮች ብቻ ያስፈልጉናል። ስለዚህ ሲስተም ሪኳየርመንቱ ይህን ይመስላል። እንግዲህ ሎጊን ፕሮሰስ ምን ይመስላል የሚለው ነው። እነዚህን እንግዲህ እዛው የገባን በደንብ እናያቸዋለን። ግን ራፍሊ አየት ለማድረግ እንግዲህ የሆነ ብራውዘር እንከፍታለን፣ ወይ ፋየርፎክስ ሊሆን ይችላል፣ ወይ ማይክሮሶፍት ኤጅ ሊሆን ይችላል፣ ኦር ክሮም ሊሆን ይችላል። አንደኛው ላይ እንገባለን። ምናልባት በሎካል ሆስት ከሆነ የምንጠቀመው ኤችቲቲፒኤስ ብለን ሎካል ሆስት ከዛ ይሄን ኪቡዲሲኤምኤስ ወይንም የፕሮጀክታችንን ስም እንጽፋለን ማለት ነው። ዘን ይሄኛውን በምንጽፍበት ሰዓት ቀጥታ ሲስተሙን ይከፍትልናል። ዘን ሎጊን በተን እንነካና ወደ ሎጊን እንመጣለን። ዘን የሎጊን ኢንፎርሜሽናችንን በትክክል ዩዘር ኔም እና ፓስወርድ እናስገባለን። ካስገባን በኋላ ወደ ሮል ስፔሲፊክ ወደ ሆነው ዳሽቦርድ ይወስደናል ማለት ነው። አድሚን ከሆነ ወደ አድሚን ዳሽቦርድ፣ ሱፐር አድሚን ከሆነ ወደ ሱፐር አድሚን ዳሽቦርድ፣ ፊልድ ኦፊሰር ከሆነ ወደ ፊልድ ኦፊሰር ዳሽቦርድ ይወስደናል። ፈርስት ታይም ሎጊን ዩዝ ቴምፖራሪ ፓስወርድ ፍሮም ዩር አድሚኒስትሬተር ዘን ቼንጅ ኢት ኢሚዲየትሊ ነው። ለመጀመሪያ ጊዜ ወደ ሲስተሙ የምንገባ ከሆነ ወደ ሲስተሙ ከመግባታችን በፊት አድሚኒስትሬተሩ የፈጠረልንን ዩዘርኔም እና ፓስዋርድ መቀየር፣ በተለይ ፓስዋርዱን መቀየር አለብን። ለምን? አድሚኑ ለእናንተ የመግቢያ ስምና መጠቀሚያ ይለፍ ቃል ሲሰጣችሁ እሱ ያውቀዋል ማለት ነው። ስለዚህ በዛ ዩዘርኔም ገብቶ እሱ ቢሰራ እንኳ ተጠያቂው እናንተ ናችሁ የምትሆኑት ነው። ስለዚህ ወደ ሲስተሙ ከመግባታችሁ በፊት የራሳችሁን ዩኒክ የሆነ ሌላ ሰው ሊያውቀው የማይችለውን ዩዘርኔም እና ፓስዋርድ መስጠት ወይም ኢሚዲየትሊ መቀየር አስፈላጊ ነው ማለት ነው። እንደዛ ካላረጋችሁ ሲስተሙም አያስገባችሁም። ሲስተሙም እንደዛ ካልተቀየረ መግባት ይከለክላል። ስለዚህ በዚህ መንገድ ወደ ሲስተሙ እንገባለን። ወደ ሱፐር አድሚን ጋይድ ስንመጣ ቅድም ያልናቸው ነገሮች ናቸው የሚኖሩት። እነዚህ ነገሮች ስቴፖች ስለሆኑ እዛ ውስጥ በደንብ እናገኛቸዋለን። ግን ምን ያደርጋል? አሳይን ሮል ለማድረግ ምን ያደርጋል? ማኔጂንግ ፐርሚሽን ለማድረግ ምን ያደርጋል? ፐርሚሽን ታይፕ ላይ ምን ይሰራል የሚሉት ነገሮች ናቸው እዚህ ጋር ያሉት ማለት ነው። ሴኩሪቲ ሞኒተሪንግ ወደ ሱፐር አድሚን ስንመጣ ዩዘር ክሬሽን ሎግ አለው፣ ዩዘር አፕዴት ሎግ አለው፣ ሴሽን ኮንትሮል አለው፣ ፊልድ ሎግ አቴምፕት አለው።
እነዚህ ነገሮች ከሴኩሪቲ አንጻር ይሰራል። ኤንድ ኦልሶ ፐርፎርሚንግ ማኑዋል ባክአፕ አለው። ያ ማለት ራሱ ባክአፕ ስለሚይዝ ነው። ባክአፕ እና ሪስቶር አለው። ፐርፎርሚንግ ማኑዋል ባክአፕ ኤንድ ሪስቶሪንግ ፍሮም ባክአፕ የሚል አለ። እንግዲህ እዚህ ጋር ባክአፕ መያዝ እንግዲህ ያለንን የመረጃችንን ኮፒ ማስቀመጥ ነው። ኮፒ ስናስቀምጥ ግን ሰፓሬት ሆነ ቦታ ላይ ማስቀመጥ ይኖርብናል ማለት ነው። ባክአፕ እንይዛለን። የምንይዘው ባክአፕ ግን ያው ኤክስተርናል በሆነ ቦታ ላይ ቢቀመጥ የተሻለ ነው። ለምሳሌ እንግዲህ ባክአፕ ሪስቶር ወደሚለው ናቪጌሽን እንሄዳለን ይላል። ቹዝ ባክአፕ ታይፕ ኤንድ ክሊክ ስታርት ሞኒተር ፕሮግረስ ባር ዱ ኖት ክሎዝ ዘ ብሮዘር ይላል። ምናል ባክአፕ ብለን ያንን ሳይጨርሰው ብሮዘራችንን ባንዘጋው የተሻለ ነው። ባክአፕ ኮምፕሊትድ ሰክሰስፉል ካለን በኋላ የባክአፕ ፋይሉ ዳውንሎድድ ይሆናል። ለምሳሌ ባክአፕ ይር መንዝ ቀኑን፣ ሰዓቱን፣ ደቂቃውን ጨምሮ የወረደበትን ያስቀምጣል። ይህንን በአግባቡ ኤክስተርናል ሎኬሽን ላይ ያስቀምጡ ይላል። ሴኪዩር የሆነ ኤክስተርናል ሎኬሽን ላይ መቀመጥ ይኖርበታል። ለምን? ምክንያቱም በተለያየ ኬዝ ምን ሊያደርግ ይችላል? ችግር ሊያጋጥም ይችላል። ችግር ካጋጠም ደግሞ ሌላ ሪከቨሪ የምናደርግበት ሜትድ መኖር አለበት። እነዚህ ነገሮች በደንብ ይሰመርበታል ማለት ነው። ምክንያቱም ባክአፕ ይዣለሁ ብለን እዛው ኮምፒውተር ላይ ከያዝነው ኮምፒውተሩ ላይ አደጋ ቢደርስ ኦር ኤቭሪቲንግ የሆነ ነገር ቢፈጠር እና ኮምፒውተሩ ላይ ያሉ ነገሮችን ማግኘት ባንችል አብሮ ነው የሚጠፋው። ባክአፕ ያዝን ማለት ሰፓሬት የሆነ ሎኬሽን ላይ ኮምፒውተራችን ላይ ብቻ ሳይሆን ወይ ሌላ ኮምፒውተር ላይ ብናስቀምጥ የተሻለ ነው። ወይም ኤክስተርናል ሃርድ ዲስክ ሌላ ባክአፕ የምንይዝባቸው ነገሮች ስላሉ እነዛን ተጠቅመን ባክአፓችንን ብንይዝ የተሻለ ነው እንጂ ተመሳሳይ ዲቫይስ ላይ ያደረግነው ማለት እንግዲህ እንደ ባክአፕ አንወስደውም ማለት ነው። እንደ ባክአፕ አንወስደውም። ስለዚህ ይህንን በደንብ ማሰብ ይኖርብናል። ሌላኛው ሪስቶር ማድረግ ነው። እንግዲህ ሪስቶር ስናደርግ በደንብ ማየት ያለብን ሪስቶር አደራረጋችንን ብቻ ሳይሆን ሪስቶር ሲደረግ ምን አይነት ችግሮች ሊኖሩ ይችላሉ የሚለውን ነገር በደንብ ማየት ይኖርብናል። የመጀመሪያው ምንድን ነው የሚለን? This will overwrite all the current data። ባክአፕ ብለን ይዘናል። ከዚያ በኋላ ሪስቶር ስናደርግ የሆነ ነገር ተፈጥሮ ወይም የሆነ ስህተት ተፈጥሮ ያኔ ባክአፕ ያዝነው መመለስ ቢጠበቅብን ሪስቶር ስናደርግ ከረንትሊ የነበረውን ወይም እዛ ሲስተማችን ላይ ያለውን ሪስቶር በምናደርገው ሪፕሌስ ይሆናል። ዚስ አክሽን ካን ኖት ቢ አንደን፣ ወደ ኋላ አይመለስም። ባክአፕ የያዝነው መረጃ ሲስተማችን ላይ ይገባል። ባክአፕ ከያዝን በኋላ የጨመርነው ነገር ካለ ይጠፋል ማለት ነው። ስለዚህ ምንጊዜም ሪስቶር ስናደርግ ላስትሊ የተጠቀምነውን ባክአፕ ፋይል መሆን መቻሉን ማረጋገጥ ይኖርብናል። የተለያዩ ችግሮች ካልተፈጠሩና ሲስተሙ ላይ የጠፋብን ነገር ከሌለ ደግሞ ወደ ሪስቶር ውስጥ ባንመጣ የተሻለ ነው ማለት ነው። ስለዚህ ባክአፕ እና ሪስቶር ይሄን ይመስላል። እንግዲህ በአድሚን ጋይድ ምን ምን አለ የሚለው ነገር እዚህ ላይ ይኖራል ማለት ነው። በተለይ ሜምበር መመዝገብ፣ ሜምበር ከመዘገብን በኋላ ከሱ ጋር ተያይዞ ያለውን ሼር ምን ያክል ገዛ የሚለውን መዘግባለን። ላም ምን ያክል አለው የሚለውን መዘግባለን። ሪሙቪንግ ሜምበር ምናልባት አባል ሆኖ ነበረ ነገር ግን በተለያየ ምክንያት ከአባልነት የሚወጣ ከሆነ ከአባልነት እናስወጣዋለን። ሪሙቪንግ ሜምበር የሚለው ያ ነው። ሪዛይን ሜምበር ደግሞ ይሄ ሪሙቭ የምናደርገው ሜምበር ከነጭራሹም ከሲስተሙ ላይ አይወገድም። ምክንያቱም እንደ ሂስትሪ የዚህ አባልነት ቆይታው ላይ ምን ምን ተሳትፎ ነበረው አጠቃላይ ያለውን ሂስትሪ
ይዞ ይቀመጣል አንደኛ። ስለዚህ ወደ ሪዛይንድ ወይንም ወደ አርካይቭ ወደሆነ ፎልደር ውስጥ ይመጣል እንጂ ቶታሊ ከሲስተሙ ውስጥ አይጠፋም። በሌላ መንገድ ደግሞ ወደ አባልነት የሰው መመለስ ቢፈልግ እንኳ ወደ አባልነት በቀላሉ ሪስቶር ማድረግ እንችላለን። ስለዚህ በአድሚኑ በኩል የምንሰራው ነው። ሚልክ ኮሌክሽን ማኔጅመንት አለን። ይሄ ሚልክ ኮሌክሽን ማኔጅ ስናደርግ ኢንዲቪጁዋል ኢንትሪ አለ። ለምሳሌ በየቀኑ የምንመዘግበው ለእያንዳንዱ ሰው የምንመዘግበው በአይዲ ወይ በስሙ ፍሊተር እያወጣን ከላይ ይህን ያህል አምጥቷል ከላይ ይህን ያህል አምጥቷል እያል የምንመዘግብበት ሜትድ አለ። ኤንዶልሶ ደግሞ በሌላ በልኩ ደግሞ በልክ ኢምፖርት ወይም መልቲፕል ሚምበርን አዘ ሴም ታይም ወደ ሲስተሙ የወተት መጠናቸውን ከኤክሴል ፋይል የምናስገባበት መንገድ አለ ማለት ነው። እነዚህ አማራጮች ይኖሩታል፣ በተለይ ሚልክ ሪከርድ በምናደርግበት ሰዓት ማለት ነው። ሌላኛው ናን ሜምበር ሚልክ ኮሌክሽን፣ ትራኪንግ ሚልክ ኢንቨንተሪ የመሳሰሉትን ነገሮች እናያለን ወይም ይኖራል ሲስተሙ ላይ። ምናልባት በተከታታይ የምናየው ይሆናል። ኬኖት ብሎ እዚህ ያስቀመጠልን አለ። ዴት ኢዝ ኢንተርድ ዩዚንግ ኢትዮጵያን ካሌንደር ነው የምንጠቀመው ሲስተሙ ላይ። ዱፕሊኬት ሚልክ ሪከርድ ዋርኒንግ አፒር ኢፍ ሜምበር ኦልሬዲ ሪከርድድ ፎር ዘ ሴም ዴት። በተመሳሳይ ሰዓት ሁለት ተመሳሳይ ሪከርድ የምናስገባ ከሆነ ለምሳሌ ለኤ001 የሆነ ወተት አምጥቷል ብዬ መዘገብኩ፣ ድጋሚ ለኤ001 ወተት አምጥቷል ብዬ በመዘግብ ሲስተሙ ይከለክለኛል። ቶታሊ መከልከል ብቻ ሳይሆን ዋርኒንግ ያሳያል። በዚህ ቀን ይህን ያህል ወተት መዝግበሃል፣ እርግጠኛ ነው ወይ? ምናልባት ጠዋትና ማታ ወተት የሚመዘገብ ከሆነ ያንን ቶታሊ ብሎክ አያደርግም፣ ግን ሁለተኛ እየመዘገበ መሆኑን ወይም በዛ ቀን ሪከርድ መግባቱን ያሳያል ማለት ነው። ስለዚህ ይሄ አንዱ እንትን ነው። ሌላኛው ፎር ኮንታክት አድሚኒስትሬተር ኮሬክሽን ፕሪዘርቭ ኦሪጂናል ሪከርድ ኢንተግሪቲ ይላል። ምናልባት የሚያጋጥም ችግር እንኳ ካለ አድሚኒስትሬተሩን ኮንታክት ማድረግ ተገቢ እንደሆነ ያሳየናል ማለት ነው። ሌላኛው ሰርቪስ ማኔጅመንት አለ ማለት ነው። እንግዲህ ሰርቪስ ማኔጅመንት ላይ ስንመጣ ሰርቪስ ላይ ምን ምን ነገሮች ናቸው የሚሰጡት የሚለውን ነገር ማየት እንችላለን ማለት ነው። እንግዲህ ሰርቪስ እዚህ ጋር ናቪጌት እንዴት እናደርጋለን የሚለው ነው የሚያሳየን። ይሄ ቶታሊ ሲስተሙን ስለምናይ እዛው ላይ የምናየው ይሆናል። እንግዲህ ሚልክ ሴል ኤንድ ፋይናንሻል ኦፕሬሽን ላይ ስንመጣ እንግዲህ ወተት እንዴት ነው የምንሸጠው፣ ኤንድርሶ ፋይናንሻል ኦፕሬሽን በተለይ ፓይመንት ፕሮሰስ ስናደርግ ያለው ስቴፕ ምንድን ነው የሚል ነገር ነው ያለው። እንግዲህ ሪከርዲንግ ሚልክ ሴል ቱ ከስተመር፣ ወደ ከስተመር ሚልክ ሴል በምናደርግበት ሰዓት እንደ ፕሪኩዌስት የሚጠቀም ቬንደር ኦ ከስተመር የምንላቸው እንግዲህ ከአባላቱ ወደ ኮኦፕሬቲቭ ወተት ይሰበስባል፣ ኮኦፕሬቲቭ ወተቱን ይሸጣል ማለት ነው። ስለዚህ ኮኦፕሬቲቭ የሚሸጥላቸው ሰዎች ናቸው እነዚህ፣ ወይም ድርጅቶች ናቸው ከስተመር የምንላቸው። ስለዚህ ወተት ለመሸጥ ከመሞከራችን በፊት ይሄ ከስተመር ምን መሆን አለበት? ሬጂስተርድ ኦን ኤ ሲስተም ማለት ነው። በየጣቢያው ላይ ሬጂስተርድ መሆን ከስተመሩ ኦልሬዲ ጣቢያ አይኖረውም፣ ከፈለገው ጣቢያ ሊገዛ ይችላል፣ ግን ሬጂስተርድ መሆን መቻል አለበት። ኤንድ ኦልሶ ኤምሲሲ ኢንቨንተሪ መስት ሃቭ ሰፊሽንት ስቶክ ነው። ኤምሲሲ ኢንቨንተሪ የምንለው ለምሳሌ ከማንኛው ጣቢያ ላይ ነው የምንሸጠው የሚለው ነገር ሊኖር ስለሚችል ይሄ የምንሸጠው ነገር መጀመሪያ ወተቱ መሰብሰብ አለበት የሚለውን እንደ ፕሪኩዌስት የሚወስደው ነገር ነው ማለት ነው። እንግዲህ ስቴፕ ባይ ስቴፕ ፕሮሲጀሩ ይሄን ይመስላል። በዝርዝር እንመጣበታለን ማለት ነው። ዘን ይሄንን ከሸጥን በኋላ ወይም ወተት ከሸጥን በኋላ ሪከርዱ ይቀመጣል። ሲቀመጥ በሶስት መልኩ ሊቀመጥ ይችላል። በካሽ የምንሸጥ ከሆነ ሲስተሙ ላይ ፔጅ የሚል ያሳየናል። and also no further action needed ነው። ኮሌክት ፓይመንት ምናምን የምንለው ነገር አይኖርም።
አንድ ከፍሎ ወሰደ፣ በቃ አለቀ ነው። ሌላኛው ደግሞ በክሬዲት የሚሸጥ ከሆነ በክሬዲት ከሆነ ኢንቨንተሪ ዲክሪዝ ያደርጋል። ያው ኢንቨንተሪ ዲክሪዝ ሁሉም ላይ ዲክሪዝ ያደርጋል። ስታተሱ በቀይ አንፔድ ብሎ ያስቀምጥልናል። ይሄ በክሬዲት መውሰዱን ነገር ግን አለመክፈሉን የሚያሳየን ነው። ስለዚህ እዚህ ጋር ስንመጣ ምን አለ? ኮሌክት ፓይመንትስ የሚል በተን አለ። ይሄንን ተጠቅመን ኮሌክት እናደርጋለን ነው። ፓርሻል ፓይመንት አለ። ፓርሻል ፓይመንት ላይ ደግሞ ስንመጣ ለምሳሌ ግማሽ ከፍሎ ግማሹን ለሌላ ቀን የሚያስተላልፍ ከሆነ ፓርሻል ብሎ ያስቀምጥልናል። ስለዚህ ሪሜኒንግ ባላንስ አውቶማቲካሊ ምን ያክል ቀረው የሚለውን ነገር ያሳየናል ማለት ነው። ይሄ አለ። እዚህ ላይ ስንመጣ በልክ ፓይመንት ፕሮሰሲንግ ለአባልና አባል ላልሆኑት ፓይመንት ፕሮሰስ እናደርጋለን። ይሄ ፓይመንት ፕሮሰስ የምናደርገው እንግዲህ ዋት ኢት ዳዝ ነው። ፓይ መልቲፕል ሜምበርስ ኤንድ ነን ሜምበርስ አት ዋንስ ፎር ሚልክ ሶልድ ኢን ሴሌክትድ ፔሪድ። በልክ የምንለው ለምሳሌ በወር ውስጥ 500 አባሎች ወተት ካቀረቡ ዘሴም ታይም በአንድ ጊዜ ወሩ በየ15 ቀኑ ሊሆን ይችላል ወይ በወሩ መጨረሻ ላይ ክፍያቸው ፕሮሰስ ይደረጋል ማለት ነው። ስለዚህ እንደዚህ ሲደረግ ለብዙ አባላቶች አንድ ጊዜ ፕሮሰስ ማድረግ ያስችላል። ፎር ሜምበር አውትስታንዲንግ ክሬዲት አባል ለሆኑት ይሄ ፕሮሰስ በምናደርግበት ሰዓት አውቶማቲካሊ ያለባቸውን ክሬዲት ራሱ ይቀንሳል። ለምሳሌ ፊድ ሊኖርባቸው ይችላል፣ ቪዲዮኒ ሊኖርባቸው ይችላል፣ ሼር ሊኖርባቸው ይችላል። እነዚህን ይቀንሳል። ግን ምን አይነት ሜትድ ይጠቀማል? ፊፎ ይጠቀማል ማለት ነው። ፊፎ የምንለው ፈርስት ኢን ፈርስት አውት እንደምንለው በዚህ ኦርደር ነው የሚሄደው። ለምሳሌ አኒማል ፊድ ዛሬ ኦር በ10 ክሬዲት ወስዶ ከሆነ ቪዲዮኒ በ15 ወስዶ ከሆነ ሼር በ20 ወስዶ ከሆነ መጀመሪያ የሚከፍለው ማንኛውን ይሆናል? አኒማል ፊዱን ነው። እስከቻለለት ድረስ ነው። ሁሉንም የሰበሰበ ወተት ሁሉንም የሚችልለት ከሆነ ሁሉንም አንድ ጊዜ ተቀናሽ አድርጎ የተረፈውን ብር ለአባሉ ይሰጠዋል። ራሱ ሲስተሙ ይቀናንሳል። ሁሉንም የማይችልለት ከሆነ ግን መጀመሪያ ፊዱን ይቀንሳል፣ ከዛ ቪዲዮኒውን ይቀንሳል። በ15 የመዘገበውን ከቻለለት ወደ ሼሩ በ20 ወደ ተመዘገበው ይሄዳል ማለት ነው። ስለዚህ ይሄ ፊፎ ኦርደር ይጠቀማል። ፎር ነን ሜምበር ፓይ ፉል ሚልክ አማውንት ኖ ሪዳክሽን ነው። አባል ላልሆኑት ግን ኦልሬዲ በካሽ ስለሚከፍሉ የሚቀናነስ የለም። የሰበሰቡት ወተት አውቶማቲካሊ ፕሮሰስ ተደርጎ ይሰጣቸዋል ነው። ይህ የሚፈጠረው ምንድን ነው? ለአባላቶች ክፍያ በምንከፍልበት ሰዓት ነው ማለት ነው። ሌላው እዚህ ጋር የሚያሳየን እንግዲህ ስቴፑን ነው። ስቴፑን እዛ ላይ በደንብ እናየዋለን ማለት ነው። ኢምፖርታንት ሩል ላይ ስንመጣ ሲስተም ፕሪቨንት ዳብል ፕሮሰሲንግ ኦን ዘ ሴም ፔሪድ ኤንድ ኤምሲሲ ኮምባይኔሽን ነው። እያንዳንዱ ጣቢያ ላይ ለምሳሌ ግንቦት ከ1 እስከ 15 አንዴ ፕሮሰስ ካደረግን ድጋሚ ፕሮሰስ ማድረግ አይቻልም። ያን ፕሪቨንት ያደርጋል ማለት ነው። አንድ ጊዜ አይተን ቼክ አድርገን ነው ፕሮሰስ ማድረግ ያለብን ነው። ፊፎሎጂክ ይጠቀማል። ኦልደስት ክሬዲት ዲዳክት ፈርስት ኤንድ ክሬዲት ሚልክ ሬቨኑ ሪሜኒንግ ካሪ ኦቨር ነን ሜምበር ፓይመንትስ ኦር ፋይናንሻል ኤንድ ፓይመንትስ ነን ሜምበር ፓይመንት ፕሮሰሲንግ በልክ ፓይመንት ያጠቃላይ ስቴፕ ነው የሚያሳየን። በዚህ መንገድ መሄድ ይችላል። ሌላኛው ሪፖርት ባክአፕ ኤንድ ትራብል ሹቲንግ ነው ያለው። እንግዲህ ያለው የሪፖርት አይነት እዚህ ጋር የምናያቸው ናቸው። ለምሳሌ ቶታል ሚልክ ሪፖርት አጠቃላይ ያለውን ቶታል ሜምበር ሪፖርት አጠቃላይ ያለው የአባላችን ብዛት በየጣቢያቸው አስፈላጊ ከሆነ ደግሞ በየሚልክ ኮሌክሽን ፖይንቱ ዘርዝሮ ያስቀምጥልናል። ሜምበር ዲቴል ኢንፎርሜሽን ኮምፕሌት ፕሮፋይል ያሳየናል። ያንግ ሜምበር የምንላቸው እድሜያቸው ከ35 ዓመት በታች ያሉትን ለይቶ ያሳየናል። ሚልክ ኮሌክሽን ሰመሪ ዴይሊ፣ ዊክሊ፣ መንዝሊ የሚለውን ነገር ያሳየናል። ሚልክ ኮሌክሽን ዲቴል ፐር ሜምበር ያሳየናል። ሸር ሪፖርት
የሚልክ ሴል ሪፖርት፣ ካው ዲቴል፣ ኤምሲሲ የመሳሰሉት እዚህ ነገሮች ያሳየናል። ከነዚህ ውጭ ደግሞ እያንዳንዱን ሪፖርት በስክሪን ማየት እንችላለን፣ ወደ ፒዲኤፍ መቀየር እንችላለን፣ በኤክሴል ኤክስፖርት ልናደርግ እንችላለን፣ ኦር ፕሪንት ልናደርግ እንችላለን ማለት ነው። ስለዚህ ሪፖርት በዚህ መልኩ ይኖራል ማለት ነው። ሌላኛው ዳታቤዝ ባክአፕ ነው። ቅድም እንዳልነው ባክአፕ በተገቢው መንገድ መያዝ ይኖርብናል። ምናልባት ፕራክቲካሊ እናየዋለን። ቅድም ስላብራራ ነው አሁንም ድጋሚ አያስፈልገንም፣ ግን ይቺ ነገር በጣም መሰመር አለበት። ብዙ ጊዜ ባክአፕ ስንይዝ ሰኪዩር የሆነ ሎኬሽን ኦር ኤክስተርናል የሆነ ድራይቭ ኦር ክላውድ ላይ ሴቭ አድርገን ባክአፓችንን መያዝ ተገቢ ነው ማለት ነው። ሌላኛው ኮምቢኔሽን ኤንድ ትረብል ሹቲንግ አለ ኦር ሶሉሽን አለ። እንግዲህ ሎጊን ኤንድ አክሰስ ኢሹ ላይ ዩዘር ሎጊን አፍተር ክሬሽን ካንት ሎጊን አፍተር ክሬሽን ዩዘር ክሬት ከተደረገለት በኋላ ወደ ሲስተሙ አልገባ አለ የሚል አይነት ችግር ካለ ቸክ ልናደርገው የሚገባው መጀመሪያ አካውንቱ ቬሪፋይ ሆኗል ወይ ኦር አክቲቭ ነው ወይ። ምናልባት አክቲቭ እና ኢንአክቲቭ ዩዘር ሊሆን ስለሚችል ለምሳሌ አንድ ተጠቃሚ ልክ ዩዘር ስለተፈጠረለት ብቻ አክሰስ አያደርግም። አንደኛ ፐርሚሽን ያስፈልገዋል፣ ሁለተኛ ማንኛው ጣቢያ ላይ ነው መስራት ያለበት፣ አሳይን መድረግ አለበት፣ ሶስተኛ አካውንት ስታተሱ አክቲቭ መሆን አለበት። አክቲቭ ካልሆነ ወደ ሲስተሙ ሊያስገባው አይችልም። ስለዚህ እነዚህ ነገሮች ቼክ ማድረግ ተገቢ ነው። አካውንት ሎክ እንዳደረገብኝ ካል እንግዲህ 15 ሚኒት 30 ሚኒት መጠበቅ ይኖርብናል፣ ወይንም አድሚኒስትሬተሩን ኮንታክት ማድረግ ይኖርብናል። ምክንያቱም ቅድም እንዳልነው ፌልድ ሎኪን አቴምፕት የምናደርግ ከሆነ ቢያንስ 5 ጊዜ የተሳሳተ ዩዘር ኔም እና ፓስዋርድ የምናስገባ ከሆነ ሲስተሙ አውቶራይዝድ የሆነ አክሰስ ሙከራ እየተደረገ ነው ብሎ ስለሚያስብ ከ15 እስከ 30 ደቂቃ ያክል ብሎክ ያደርገናል ማለት ነው። ይህንን አድሚኒስትሬተሩን ኮንታክት ማድረግ ወይም 30 ደቂቃ መጠበቅ ግድ ይለናል። ያ እንዳይሆን የተሳሳተ ዩዘር ኔም እና ፓስዋርድ አለመሞከር ጥሩ ነው። ሌላኛው ሴሽን ተርሚኔሽን ነው። ተርሚኔትድ ነው ሴሽኑ ተርሚኔትድ ሆኗል የሚባል ነገር ካለ እንግዲህ ድጋሚ ሎጊን ማድረግ ነው። ሜምበር ኤምሲሲ ኢሹ ላይ ስንመጣ ካንት ቬሪፋይ ሜምበር አይዲ በትክክል መኖሩን ቼክ ማድረግ ነው። ሜምበር ኖት ሾዊንግ አባላቶቹ አልታይ ያሉኝ የሚል ችግር ካለ አሳይን ተደርጎለታል፣ ያ አባል ያለበት ጣቢያ ላይ ዩዘሩ አሳይን ተደርጓል ወይ የሚለውን ነገር ቼክ ማድረግ ነው። ካንት አድ ኤምሲፒ ዩ መስት ሴሌክት የፓረንት ኤምሲሲ የምንለው የምናገኘው በማስር ነው፣ በኤምሲሲ ነው ማለት ሚልክ ኮሌክሽን ፖይንት በሚልክ ኮሌክሽን ሴንተር ስር ስለምናገኘው ሚልክ ኮሌክሽን ሴንተሩን ሳናወጣ ወይም ሰሌክት ሳናደርግ ኤምሲፒውን ብንል አይቻልም እና ኤምሲሲውን መምረጣችንን በደንብ ቼክ ማድረግ አስፈላጊ ነው። ሚልክ ኢንቨንተሪ ኢሹ ላይ ሮንግ ኢንቨንተሪ ካለ ሚልክ እንዴት ነው የመዘገብ ነው የሚለውን ቼክ ማድረግ ይኖርብናል። እንደርሶ ሽያጩንም ቼክ ማድረግ አለብን። ስንመዘግብ ወተት ሪከርድ ስናደርግ ወደ ኢንቨንተሪ ወይም ወደ ስቶካችን ይገባል፣ ስንሸጥ ደግሞ ከዛ ይቀነሳል። ስለዚህ አሻሻጣችን አመዘጋገባችን እንዴት ነው የሚለውን ዞር ብሎ ማየት ተገቢ ነው። አንድ ዱፕሊኬት ሚልክ ዋርኒንግ ቀደም እንዳልነው በተመሳሳይ ቀን ወተት ድጋሚ ለመመዝገብ የምንሞክር ከሆነ በዛሬው ቀን መዝግባል የሚል ዋርኒንግ ያሳያል። ምናልባት ከሆነ ያን ዋርኒንግ እርግጠኛ ነኝ ይመዝገብ ብለን ማለፍ እንችላለን። ካልሆነ ደግሞ ወደኋላ መመለስና መመዝገባችንን ማቆም ስንል ሁለተኛ የምንመዘገበውን መተው ይኖርብናል ማለት ነው። ኤረር ሴቪንግ ሚልክ ቼክ ዴትስ ኖት ፊቸር ኤንድ ኳንቲቲ ግሬተር ዛን 0 ዱፕሊኬት ሚልክ ኤረር ሴቪንግ ሚልክ አንዳንድ ጊዜ ለምሳሌ -1 ብለን ኦር -10 ብለን በስተትም ሊሆን ይችላል መዘገብ አይመዘግብልን። ምክንያቱም የሆነ ሰው የሆነ እንትን አምጥቷል ስንል ኔጌቲቭ ነገር አያመጣም። ከዜሮ በላይ መሆኑን ቼክ ማድረግ ነው። አንድ ቀኑን ደግሞ ከዛሬው ቀን ወደፊት የምናስቀድም ዛሬ 10 ላይ ሆነን በ15 ብንለው
አይቀበለንም። ስለዚህ እነዚህ ነገሮች ቸክ እናደርግ፣ በዚህ ዙሪያ ትረብል ብናደርግ ጥሩ ነው። ፋይናንሻል ኤንድ ኤክስፖርት ኢሹ ፔሮል ቶታል ሚስማች ካለ ቬሪፋይ ኦል ሚልክ ኤንድ ሰርቪስ ሪከርድ። ምናልባት እንደዚህ የተሳሳተ ነው ብለን ካሰብን እያንዳንዱን የመዘገብነውን ሚልክ ሪከርድ ክሮስ ቼክ ማድረግ እንችላለን። ኤንድ ኦልሶ ሰርቪስ፣ ምክንያቱም ሰርቪሱን በክሬዲት ከሰጠን ከወተቱ ላይ ስለሚቀንስ እሱን ቼክ ማድረግ ተገቢ ነው። ሌላኛው ካንት ፋይንድ ሜምበር ፎር ሪከርዲንግ፣ አሁንም ኤምሲሲ አሳይመንቷን ቼክ ማድረግ አለብን። ወተት እንኳን ለመመዝገብ ፍሊተር ስናደርግ ኤምሲሲ አሳይን ካልተደረገለት አክሰስ ስለማያደርግ ይሄንን ኤምሲሲው ላይ አሳይን ተደርጓል። ይሄ ሰርች ለማድረግ እየሞከረ ያለው ዩዘር ኤምሲሲው ላይ አድ ተደርጓል አልተደረገም፣ አሳይን ተደርጎለታል ይሄ ጣቢያ ወይስ አይደለም የሚለውን ቼክ ማድረግ ተገቢ ነው ማለት ነው። ሌላኛው ኤክስፖርት ኖት ወርኪንግ ትራይ ዲፈረንት ብራውዘር፣ የተለያዩ ብራውዘሮችን እና ሲስተሙ ላይ የያዘውን ሂስትሪ ወይም ካች ክሊር በማድረግ መሞከር ይኖርብናል ማለት ነው። ስለዚህ ይሄ አስ ኢንትሮዳክሽን ነው። ሲስተሙ ምን ይመስላል የሚለውን ነገር ነው ያየ ነው። ሲስተሙ በእነዚህ ዙሪያ የሚያጠነጥን ነው። ፕራክቲካሊ ደግሞ ስቴፕ ባይ ስቴፕ እንዴት ነው ሲስተሙ ሊሰራ የሚችለው፣ መጀመሪያ ምን ማድረግ አለብን፣ ዘን ምን ማድረግ አለብን፣ ዘን እያንዳንዱን ኦፕሬሽን በዝርዝር ስለማስቀምጠው ቪዲዮውን ማየት እንግዲህ እንደ ሪፈረንስ ልትጠቀሙበት ትችላላችሁ ብዬ አስባለሁ። አመሰግናለሁ።